አወይ አኬ ዝም ብለሽ ወሬ አታዘበዝ። ያው ታውራላችሁ አላበዛ ልጃችሁን ሰቅላታለሁ። አስገብልኝ በይ። ምን እዚህ ትጨማለቃላችሁ? ክብር ማይወድባችሁ አስገብልኝ በይ። ብር አስገብልኝ ብለሽ ተናገር። ያላ ቶሎ በይ። አስገብልኝ በይ። አስገብልኝ ተናገር። በላት በዱላው ምታ አስገብልኝ በይ። አስገብልኝ በይ። ብር አስገብልኝ በይ። ብር አስገብልኝ በይ። ብር አስገብልኝ ብለሽ በአማርኛ ተናገር። እኔ ምን አገባኝ ስለሆነ ምን አገባኝ በኦሮምኛ ብር አስገብልኝ በይ። ያላ አጭ ብር ሰላም ነው። ፈያውትን አለ እንዴ ናጋቡተኒ ተነደርክ ፈያ የላቅቻ መንገድ በየት ነው የሚያስተላልፍ? አፊካይና አየ ኦሊጋ ዲሌን ጎሪና አየ ማነ ሰለማን ጅዱ ደቢና ጮንቆል በይ ምን ማለት ነው? ያ ዲራ ኢትዮጵያ ረቢና አዱኛ ከነራ አባማ ሲናገሩ ቃማ ሳለ ዱበርቲ አራቡ ጀበራን አከ ፈረንጆታ bakka fincaan ittiin gafichaa namaa oolu bakka pereeriin ittiin gadi yaa oolu ajooftuu shamtu kan jala qabattu shamtu kan irraa buxiraaya maali waa duute baqatte addunyaa kanarraa ogguma duutanii too dhabamtanoo aadaaf safuu gattanii maali isin aadaa biyya ormaa fiddanii biyya keenya galchitan مسمار نتروب سيستم يجي أنجلاس سيستم إتشس فيلمي عربوتا لا لا قلتو إذا كان فيلمي ده لا قفقول على زيت نقاس يتني هدونا ديني الرب دمني سري دابونا ديني أكا سرين udaan الرابو جمران يسين أول إيرا كنا والأرك جاجارا كأمار غرسان ضد الرابو تا غاربي ኢትዮጵያዊነት አይደለም። ኢትዮጵያዊ ጨዋነት ይሄ አይደለም። አንቺ እከካም ኮመንት አገኘው ብለሽ ምጽፊ እበት አዎ በራስሽ ሞኔ ምን አገባኝ። ነገር ግን እንደ አንድ ኢትዮጵያዊ ሴት ይሄ ለናንተ ውርደት ነው፣ ለሴቶች ውርደት ነው። ከለንደን ድረስ አስኪዳው ፕሩፍ ሊያረግ ገብቶ የሱ ልጅ አይደለም። እንደ ሴት ሁሉ ጊዜ ሴት እንደዚህ ሴት ሆና ሴት ተወቅሳ ሴት እንዲሆና ለወንዶች ማን ይቆምላቸው? እናንተ ሸርሙጣ ያልተገረዛችሁ የበላችሁ ሴቶች ይሄ ልጅ እኔ ብያለሁ። ሮማን ላሹ ቪዲዮ ቆርጻችሁ ልካችሁ በዩ አንደኛ ለንደን ነው የሚኖረው፣ ሁለተኛ ዝርያዬ ነው፣ ሶስተኛ ነገር ውጤቱን ሳላይ ተዋልደዋል። እኔ በብዛት ከተዋለደ ሰው ጋር አልወድም። ኦኬ ውጤቱ ይምጣና እውነት ይች ልጅ አስወልዷት ከሆነ ጨዋ ከሆነች ሳምንት አልፈታውም። ፎቶውን ዘቅዝቄ ነው መረግጠው ብዬ ነበር። ዩሲ ዝርያዬ የዋህ ወንዶች ባካችሁ ራሳችሁ ጠብቁ፣ ኮንዶም አድርጉ። እግዚአብሔርን ኤችአይቪ ጠቅላላ ኤችአይቪ የያዛቸው ይሄኔ ወንድሚያውን ተመርመር። ኤችአይቪን አከናንባህ እንዳይሆን ልጅስ ልጅ ነው። ኤችአይቪያቸውን እንዲያከናንቡህ ኮንዶምህን ይዘህ ሂድ። የኢትዮጵያ ኮንዶም ይቀደዳል። የለንደን ኮንዶም ጠበቅ ያለውን አርግ። ረስተህ ከሄድክ የኢትዮጵያ ኮንዶም ደርበው ይቀዱታል። እንደምንም ልጅ አሳቅፈው ከኢትዮጵያ የምትወጣበት መንገድ ነው የምታረገው። ያ መንታው ከዚህ ሄደው ሄለን መንታው ተመርምሮ ልጁ የሱ አይደለም ከዚህ ድረስ አስኪዳው እግዚአብሔር ዘር የሚቀላቅሉ ምን ጉዶች ናቸው በዚህ ዘመን ግን የተወለዱት። በጣም ደሞ እንዲፈጥጥራ ሚዲያ ላይ መታ ይቼ ቀነዘረች የአዲስ አበባ ልጅ ናት፣ ግን እዛ ነው የተወለደችው። እሷም ዝርያ ናት፣ ባንቀልባ ናት። ባንቀልባ አትሆንም። እኛ አዲስ አበባ ልጅ ግፍ እንፈራለን። አንቀልባዎች እናንተ አንቀልባዎች እኮ ሰክራችሁ ከሆናችሁ እንኳን ኮንዶም ስታረጉ ጎትተው ያውጡባችኋል። ተጠንቀቁ ከአንቀልባ ጋር ስተኛ። ወይ ቅንዝረኞች በአንድ ወር ውስጥ ከሁለት ወንድ ጋር ተኝተሽ አባትየውን ማታቂ የወላችሁ ወንዶች ዝርያዎች ከወለድከው ልጅ ዲኤንኤ እናስመርምር። ልጅን በደንብ ያው አንተን ካልመሰለ ዲኤንኤ ንጋሂድ
እነዚህ ሴቶች የዘንድሮቹ በተለይ ሰገጤ ካገባ አስመርምር ይሄን አንተ አባ ደስ ይለዋል ፍኛ አስነፍተ ባንድ አስመጥተ ተሸክመው ተጨፍሮልን የጓደኛሽን ልጅን ነው እግዚአብሔርን ዝርያ የጓደኛውን አስጨፍሮ አፈር ልብላላቸው ወንዶች መጫወቻ ይዘንድሮ እናታቸው ይወላችሁ ልጅቷ ኦሮሞ ናት አማራ ናት እያላችሁ ምጽፉ ጥምብ የበሰበሳችሁ ዘረኞች እኔ ብሔሩ አይዶን ጊቨሽት ከየትኛውም ብሔር ትሆን የኔ ቢዝነስ አይደለም ቢዝነሴ ሰገጤ መሆኗንና ወራዳ መሆኗን ነው እኔ ብሔሩ አይዶን ኬር ጉራጌ ትሆን አማራ ትሆን ትግሬ ትሆን ከሁሉም ጋር ሸርሙጣ አለ የጉራጌ ሸርሙጣ አለ የአማራ ሸርሙጣ አለ የትግሬ ሸርሙጣ አለ የኦሮሞ ሸርሙጣ አለ ሸርሙጣ ዘር የለው ሁላችሁም ሸርሙጣ ናችሁ 86 ብሔር ሸርሙጣ አለው ብሔር ይለያል እንዴ ብልግና ሁሉም ብሔር አለው የሁሉም ብሔር ባለጌ ምን አባንስና ነው ጥምባንሳ ይጥምባንሳ ልጅ አማራ ብለ ምጽፍ ግማታም ጥምባታም የጥምባታም ስብስብ እካካ ካማራ ናት ላይ ወረድ ግም የገማ ጥምባንሳ እካካ ምን አገባኝ ስለ ብሔሯ እዚህ ደረጃ ድፍረት ኑሯት ከሌላው ወንድ ጋር ተኝታ የሌላ ልጅ ይዛ ያንተ ነው ብላ ሚዲያ ላይ ፈጣ ታወራለች ብዬ ኔቨር ኤቨር ማለት አልጠበኩም ይቅርታ እኔ ምናልባት ስናገር እኔ ፈራጁኝ ምናምን አይደለም ወይም እኔ ጻድቁኝ ነው ያልኩኝ አይደለም በነገራችን ላይ የምሬን ነው መላችሁ ጻድቅ ነኝ እኔ አላጠፋም እኔ ትክክል ነኝ እኔ እውነተኛ ሰው ነኝ ምናምን ብዬ አይደለም ይሄንን አስተያየትም እየሰጠው ያለሁት በነገራችን ላይ እኔም ፍጹም አይደለም የሰው ልጅ ማንንም ሰው በንግግርም በአፍም በምንም ፍጹሞች አይደለም ስህተት እንሰራለን ግን ስህተት ብንሰራም እውነት ለመናገር ስህተት ብንሰራም የኢትዮጵያ ሴቶች ጋር ወይም የኢትዮጵያ እናቶች ጋር እንደዛ አይነት መድኃኒዓለም አባቴ አይ እንደቷርኩ የኢትዮጵያ እናቶች ጋር እንደዚህ አይነት ነገር ይፈጠራል ብዬ ወይም እንደዚህ አይነት ነገር ይደረጋል ብዬ በፍጹም አላስብም ባይዘዌ ዝም በይ አትናገሪ ለምትሉኝ ሰዎች እናገራለሁ በደንብ ነው የምናገረው ትላንትና ዮናስን ሳብጠለጥለው የነበርኩ ሰው ነኝ እሷን አላብጠለጥላትም ግን ያሳፍራል እንደ ሴት ልጅነቴ እንደ እናትነቴ ያሳፍራል ምክንያቱም እኔ በዳራቴ ነፍቼ ስከራከር የነበረው መታ ስትናገር ሴት ልጅ በዚህ ደረጃ ማለት ነው ትከራከራለች ብዬ አላስብም ከዚህ በኋላ ግን ሁሉም ቤት ባል ሚስቱን መፈተሽ አለበት ገብርኤል ምስክሬ ነው የምላችሁ የምትጠራጠሩት ነገር ካለ ምፈትሹ እኔ ኢትዮጵያ ሴት በዚህ ደረጃ እንደዚህ አይኗን አፍጥጣ አግጥጣ ተከራክራ ትመጣለች ብዬ አላስብም ታስባላችሁ ጋይስ የደነገጥነው ለምንድን ነው ይሄን ዜና እኮ ይሄን ታሪክ እኮ በውጭ ላይ እንሰማለን እኮ ማለት ስንት ዓመት አሳድጓቸው ያንተ ልጅ አይደለም ሲባል እኮ እናያለን እኮ ግን በእኛ በኢትዮጵያኖች ይሄ አልተለመደም ይሄ ያስደነግጣል እንዴ የምትጠራጠሪው ነገር ካለ ምን ፍጥጣርጎ ሚዲያ ላይ ያስመጣሽ አንቺም ዋሽተሽ እኛንም አስዋሸሽን እናት እምነት ናት እናት እውነት ናት እናት እንደዚህ ናት ብለን ስንቀደድ የነበርን ሰዎች አንገታችንን ደፋን ከሌላ ወንድ ጋር ከተኛሽ ለምን አይምሮሽ ያወቀው ለምን ወጣሽ ለምን እዚህ ደረጃ ደረሽ የምሬን ነው እኮ ነው ማለት እኔ የምጠራጠረው አሁን ለምሳሌ የተጠራጠርኩት ነገር ካለ ወይም ደግሞ ግንኙነት ነገር ካደረኩኝ አፍራለሁ ማለት ትፈራላችሁ ዝም በይ የምትሉ ሰዎች ባፋችሁ ሙሉ ዝም ቢግባባችሁ እንዴ ነገራውም ተረጋግጧል አይደል ሶስተኛም ካስፈልገሽ ይርልሻል አራተኛም አምስተኛም ችግር የለብኝም እኔ ታቂኛለሽ ግን እነዚህ ልጆች አባታቸው ማወቅ ደግሞ አለባቸው ማን ነው አባታቸው ይሄ ነገር ኖ ተድበስሱ መቅረት ኖ ሚዲያ ላይ አይደለም ማለት አሁን ተናገሪ ማን ነው አባታቸው ማን ነው የነዚህ ልጆች ማንነታቸው ማወቅ አለባቸው ይሄ ነገር ያው አሁንም ቢሆን ማለት ነው ነገርኳችሁ ማውራት አስፈልጊ አይደለም በዚህ ልክ አይደል እንዴ
ገብቷል ምልክ እኔ ታገልኩኝ አልኩ በቃ ሶስተኛ ጊዜ ታገልኩኝ ንግግራችን አባታቸውን እስከማወቅ ድረስ አይደለም የነሱን አባት እስከማወቅ ድረስ አይደለም እናንተ ማለት አይደለም አይደል ልጆች ኮለቦች ይሄ የሚዲያ ጉዳይ አይደለም በቃ አለቀ የኛ ጉዳይ ይሄንን አጣሩልኝ አለም ሰገድ እኔ አንተ ባለህበት የምትመርጠው ቦታ ላይ እናንተ ምርመራ የምታካሂዱት ቦታ ላይ ይሄ ምርመራ ይካሄድልኝ ነው ጥያቄሽ ያንን ጥያቄሽን እኛ አቀረብን ጥያቄያችንን ተቀበለን ይሆናል አንድ ይቅርታ እንግሊዝ ሀገር ላይ እሺ እንግሊዝ ሀገር ላይ ተደረገ እሺ አልመሰከ ሶሪ እንግሊዝ ሀገር ላይ ተደረገ ምርመራው በ0% መጣ ይሄኛው በ0% መጣ ከፈለክ ሶስተኛም አራተኛም አምስተኛም መሄድ እችላለሁ ይሄ አሁን እናንተ በግላችን እናንተ እንችላላችሁ ስትፈልጉንኛ እንፈልጋችኋለን አለም ሰገድ ተገኝልን ካላችሁ እኔ ፕሮግራም አድርጌ እገኝላችኋለሁ የኛ ጥሪሽ ዋናው እኛ ጋር መተሽ ያቀረብሽው ጥያቄ ታስተውሻለሽ መጀመሪያ ስትመጪ እንደውም ተረጋጊ ብለን መልሰንሽ ነበር አይደል የመጀመሪያ ጊዜ ስትመጪ የመጀመሪያው ቀረጻ በቤት ሂጂና ተረጋጊና ኔክስት ዴይ ነይ ብዬሽ ነው ከዛ ኔክስት ቀን ምን አለ መሰለኝ ሶ ጥያቄሽ ምንድነው እኔ እናንተ በቃ እናንተ ፍረዱ እናንተ ባላችሁበት በናሙና ዲኤንኤ ይመረመርልኝ አለ ጥያቄ ያቀረብን ጥያቄውን ተቀበልክ ኢሚዲየትሊ መጣ ከእንግሊዝ ሀገር ይሄ ምርመራ ተካሄደ ባላችሁበት ሁለታችሁ ናሙናው ተካሄደ ውጤቱ ይሄን መስሏል ሶ አሁን ትልቁ ነገር ቅድም እንዳልኳችሁ ይሄ ለሚመለከቱ ተመልካቾችም ለእናንተም በምድር ላይ የማይሳሳት ሰው አለ ብዬ አላስብም ኃጢአት የማይሰራ ሰው አለ ብዬ አላስብም ማናችንም ብንሆን ማለት ነው ሁሉም ሰው ፋውለኛ ነው ስለዚህ አሁን እኛ ከጎንሽ ነን ባይዘው እኔ ከጎንሽ አንድ ሌላ ምናልባት እቺ ነገር ሳልነግርሽ ማለፍ አልፈልግም ከዚህ ቀደም እኔ ሬዲዮ ሰራ የዛሬ 10 አመት እንደዛ አካባቢ የሆነ አንድ ፕሮግራም አቅርቤ ነበር 10 አመት እንደውም ላይ ሞላ ይችላል ብዬ አስባለሁ አንዲት እናት አንድ ልጇን ሴት ልጇን አባትሽ ይሄ ነው ገሌ ነው ብላ ታሳይታለች የሆነን ሰው ከዛ ስንቶር ነው የሆነ አመት አቆይታ አኑራ ከዛ በኋላ ድጋሚ ሁለተኛ ይሄ አይደለም አባትሽ ይሄኛው ነው ትላታለች ሶስተኛ አባት የተባለው ሰው ቀጥታ መጣኔ ጋር ዲኤንኤ በቃኔ ለዩኝ ብሎ ማለት ነው ሶስተኛ ያሳየችው አባት ማለት ነው ከዛ መጣ ናሙና ተሰጠ ፈልጓል ላይክ ስቶሪውን ስትነግረው አብረው ነበሩ የዛሬ 18 አመት ልጅቷ 18 አመቷ ነበር ያኔ እና የዛሬ 18 አመት የእናቷ ፍቅረኛ ነበር ቦይፍሬንድ ነበር ሶ ግንኙነት ነበራቸው ከዛ ካስታወስክ የዛሬ 18 እንደዚህ ስትለው በቃ ልትሆን ትችላለች አለ ቤተሰቦቹ ተቀበሉ ምናምን የዲኤንኤ ምርመራው ተካሄደ ያኔ ዲኤንኤ ምርመራ አካሄደን ውጤት ስገልጸው ውጤቱን አውጥቼ ወረቀቱን ትንስል የሱ አይደለም የሱ ልጅ አይደለች ቅድምም ብያለሁ የሆነ ስተት ስንሰራ ያን ስተት ለማስተካከል ሌላ ስተት በህይወታችን ላይ መስራት የለብንም ገባሽ አይደል አሁን በቀጣይ ሂደታችሁ ላይ እኛን ቅድም እናግዛችኋለን ያልኩሽ ለዚህ ነው አሁን ዮናስ አባታቸው አልሆነም የነዚህ ህፃናቶች በፍለጋ አይደለም አባት የሚገኘው ይሄን ማወቅ መቻል አለበት እውነታን መቀበል አለበት አባት በፍለጋ አይገኝም እየሮጥን እየፈለግን ገሌ ነው አባት እያለን አይደለም አባትን የምናገኘው አይደል ማቆኛ እናቃለን እኮ እኔ አቃለሁ ይሄ ነው መልሱ ስለዚህ አንቺ ስለምታውቂ እዛው መጨረስ ትችላላችሁ የኛ እርገዛ የኛ እርዳታ የሚያስፈልጋችሁ ከሆነ ኤኒ ታይም እኛ አለን ለማለት ፈልጋለሁ በጣም ነው ማመሰግናችሁ እሺ እግዚአብሔር ያክብርልን ከዚህ በተረፈ አንድ ነገር ልነግራችሁ መፈልገው አጥፍቻለሁ እኔ ሶስተኛ ሁለተኛ የምልበት አቅም የለኝም ካሁን በኋላ እዚሁ ጋር ነገሮችን እንትን ብያለሁ ያው ይቅርታ አድርጉልኝ ዮኒዬ እሱም ዮኒ ነው ያው እነ ሊያ ምናምን ሁላችሁም ለኔ ብላችሁ ነው ያለው ነገር ስላያችሁ ነው ከነበረው አንፃር ነው አሁንም ድጋሚ እንደዚህ ሆኗል እንዲህ ሆኗል ማለት ደግሞ ያው በቃ ይቅር እግዚአብሔር አላለውም ልጆቼን ላሳድግ ከተቻላችሁ የኢትዮጵያ ህዝብ ውጭ ሀገር ያላችሁት ባላችሁ በሚዲያ አቅም እነዚህ ልጆች ያው ባለው አቅም አለ አይደለ እኔ ስራ እስከሚይዝ ትንሽ ልጆቹም ጠንከረ እስከሚሉልኝ ከእግዚአብሔር ጋር ከፈጣሪ ጋር በቃ ባለፈው አንድ ወር 2 ወር ቤት ኪራይ ምናምን በቲክቶክ አገዙኝ እግዚአብሔር ይስጣቸው አሁንም እየለመንኩ አይደለም ያው ካለው ነገር አንፃር እሱ ፊት ለፊት ነው የማወራው አቅም አጣው በቃ ለነገሮች ሁሉ አቅም አጥቻለሁና በተቻላችሁ መጠን ከእግዚአብሔር ጋር
የተቻላችሁን አግዙኝ እኔም ስራ እስከምይዝ ምናምን ነገር ስራ ይዤ ስራ እስከምሰራ ከዛ በተረፈ በዚህ አጋጣሚ እዚህ ጋር አንድ ነገር ልበልሽ አሁን የመጀመሪያው ለሰው ልጅ የሚያስፈልገው እኔ ማምነው ልንገርሽ ከልምዴ 16 17 አመት እዚህ ስራ ላይ ቆይቻለሁ የመጀመሪያው ነገር የሚያስፈልገው ምን እንደሆነ ታውቂያለሽ አይምሮሽን ማዘጋጀት ነው እሺ አይምሮሽን ካዘጋጀሽ ይኸውልሽ አሁን የገንዘብ እርዳታ የሰው ልጅ የሆነ ያቺ ለታዊ ነገሩን ሊሞላለት ይችላል አይምሮን አይሞላም ስለዚህ ለቃለው የቤቱን ለቅቄ ቀለል ያለ አሁን ስለቤት መልቀቅም አይደለም ምን እያወራውልሽ መጀመሪያ አንቺ ራስሽን አረጋጊው ከባለሙያ ጋር ቆይ ባለሙያ ያዘጋጅልሻለሁ ቆይ አውሪ ስሜትሽን ያለሽን ነገር ውስጥሽ ያለውን ነገር በሙሉ አውሪ ፍቺ ከዛ በኋላ እኔ አንድ ነገር ቃል ገባልሻለሁ ስራ አስገባሻለሁ እየሰማሽኝ ነው አይደል ስራ አስገባሻለሁ አንቺ መጀመሪያ ከባለሙያ ጋር ቆይተሽ የመደብኩልሽ ባለሙያ አሌክስ ሺ ኢዝ ፋይን ናው አሁን ደህና ናት መስራት ትችላለች ሲለኝ በዛ ቅስፈት ስራ አስገባሽ እሺ ስለዚህ መጀመሪያ መረጋጋት ነው የሚፈልገው እሺ በቃ ቅድም እንዳልኩሽ ስተት በስተት አይታረም ታርሙም አያውቅ የመጣውን ነገር መቀበል ነው ከዛ በኋላ ነገሮችን አረጋግቶ መኖር ነው ማለት ነው በጣም አመሰግናለሁ ዮናስ አንተም አመሰግናለሁ በጣም ይቅርታ ዮኒሻ ምንም ችግር የለውም በቃ ፋውል እኔ ካንቺ ባሱኝ ፋውለኛ ነኝ ያልኩሽ እኔ ወይ ለሰናበት ተመልካቾች እሺ እንግዲህ የተከበራችሁ ተመልካቾቻችን እንደ ወር ደሞዝ በጉጉት የተጠበቀው በብዙዎች ከሀገር ውስጥም ከሀገር ውጪም ያላችሁ ኢትዮጵያውያን በጉጉት የጠበቃችሁት እነሱም ባለ ታሪኮቻችንም በጉጉት የጠበቁት እኔም በነገራችን ላይ ከውጤቱም በኋላ ብዙ ኤክስፒሪየንሶች አሉኝ እኔ ከዲኤንኤ ጋር በተያያዘና ዛሬ ግን ማለት ያመመኝ ነበር በነገራችን ላይ የሆነ ሰዓት በጣም ከኪያ ጋር በተያያዘ በተጨጓሬ ራሱ በጣም እንትን ይያለኝ ነበርና ኤኒዌይስ ውጤቱ በዚህ መልኩ ተጠናቋል ማለት ነው በቀጣይ ከሌላ እንግዳ ጋር በሌላ ታሪክ እስከምንገናኝ በዚሁ ሰናበታችኋለሁ ዮናስ ልብ መጀመሪያ ምን ያህል እንደሰበርኩት የዮናስ ቤተሰቦችን ቀልብ ምን ያህል እንዳሳዘንኩኝ እህቶቹን ምን ያህል እንዳሳዘንኩኝ እንዴ እኔም እኮ ብዙ ኃጢያት አለብኝ ትቀልዳላችሁ እንዴ ምንድነው የምታወሩት እሱ በተናገረ ቁጥር እህቱን ሁሉ ነው ወጥቼ የተናገርኳት ጋይስ ለምንድነው እኔን ብቻ አንቺ ብቻ ምናምን ብላችሁ የምትናገሩ እንዴ እኔ አልተናገርኩም ዮናስ ቤተሰብን አልተናገርኩም ዮናስን አልተናገርኩትም እህቶቹን አልተናገርኩም የነሱ ቀልብ እኔ ላይ ያርፍም ሚዲያ ላይ ወጥቼ እንዲ ሳሞጠሙጥባቸው እነሱንም ይቅርታ በቃ መሰለኝ በተረዳውት ልክ በገባኝ ልክ ጠበቃ ሆኜ ተከራክሬያለሁ ነብያለሁ ምክንያቱም ንግግሩ መልሱ ስላልተመቸኝ አክቱ ስላልተመቸኝ ደሃ ላይ ምን ያምበላጥጧል ብዬ ልክልኩን እስኪበቃው ድረስ ተናግሬያለሁ አሁን ደሞ የሆነው ነገር ተፈጠረ ግን ደሞ ለራሴ እውነት ደሞ ሴት ልጅ ስከራከሬ ነበር የሆነ ኬዝ ሊፈጠር ይችላል የሆነ ሚስቴክ ሊፈጠር ይችላል ልጅን ያህል ነገር ተፈጥሮ ግን በዚህ ደረጃ ወዳል ብዬ ስላላሰብኩኝ ተናገርኩኝ ምን አባሽ ልታመጪ አዳሚ አፍሽን በከፍች ኮሜንት ላይ ሊያሰው ሰማሻለሁ እንዴ እኔ ላይ መጡ ጋይስ እኔ ላይ ግን የማይበረታ ሰው የለም መቤቴና እኔ ላይ ለምንድን ነው የምትበረቱት ቀይ እንዴ እኔ ላይ ለምንድን ነው የምትበረቱት ግን የምር እኔ ላይ ለምንድን ነው የምትበረቱት ግን ለምንድን ነው እኔ ላይ የምትበረቱብኝ እኔ ላይ በጣም ነው ሀገሬ ልጅ እግዚአብሔርን አሁን ደግሞ 3 ልጅ ነው ያለው 10 ልጅ ይኑራት ምን አባታችሁ ማጸን የተፈጠረው ሊያረግዝ አይደል እንዴ እሺ ሰማለሁ ማሪ እኔ ልንገራችሁ የኔን ያህል ማንንም ሚዲያ ላይ ስለሱ የተከራከረ የለም ማንንም ጠበቃ ይሆናት የለም ወሬ አታብዙ እንደኔ አፉን አሞጥሙጦ አፉን ስሉ ቁጭ ብሎ ጣኑን እያጨሰ ዮናስን የቀጠቀጠው የለም እናቴ ትሙት እንደኔ ተናገር ጨርሰሽ እሺ ማሪ አይዋለሁ በቃ ምንም ቀልኪ ከኛ እግዚአብሔር ይጠብቅሽ እኔ አልናገርም በቃ እኔ ግን ትንሽ ስላስላርግሽ ነበር ኢትስ ኦኬ ኖርማል በቃ ባሉቹላችሁ ሚስቶቻችሁ ለይራችሁ ዴኒ እናስመርምሩ የኪኮ አባስ እናና ዴኒ እናስመርምር እንግዲህ በያቤቱ መጠራጠር ነው በቃ ሁሉም ባሉች ይጠራጠራሉ ማርያምን ጋይስ ገብርኤልን ያበሻው እንድኩ ያበሻ ሰው እኛ እኮ እንደዚህ እኮ ነን እግዚአብሔር አሁን በየቤቱ ወንድን ዛልጁን ማየት ይጀምራል
ፈርዶብን እንደው አይ መከራችን በቃ አለቀ። ገብቷል እምልህ እስከዚህ ድረስ ተጋፍጫለሁ። ከዚህ በላይ ደግሞ የሚጋፈጥልኝ አምላክ ይጋፈጥ እንጂ ምንም አውቀው ታሪክ የለም። በቃ አለቀ። ያ ማለት እኔ ከሌላ ሰው ጋር ምናምን ሰው በቃ አለቀ ይቅር። በተረፈ ዮኒን የእውነቴን ነው የምልህ እኔ ባለፈው ኢንተርቪው ላይም ስለ ዮናስ አውርቻለሁ። ጥሩ ሰው ነው። በእንደዚህ አይነት ውጤት ሲመጣ ምን አይነት ሁኔታ ላይ እንዳለ ጥሩ ሁኔታ ላይ አይደለም ሲባል በጣም አሳዘነኝ ብዬ ነግሬያቸዋለሁ። አሁንም ከመጣ በኋላ ጥሩ ነገር ላይ እንዳልነበረ አውቃለሁ። ያው ትንሽ ይረበሻል፣ ይናደዳል ምናምን ነገርና እኔም እሱ እንደዋወል ነበረ እንዴት ነሽ ምናምን ይለኛልና እናወራለን አንዳንዴ። በጣም ነው ማዝነው ዮናስ። እስከዚህ ድረስ መጥቻለሁ። እስከዚህ ድረስ የመጣውበት መንገድ ትክክል ነው ብዬ አስቤ ነው። አሁንም ትክክል አይደለም። ስለዚህ አንተን ይቅርታ ጠይቃለሁ። ከምንም በላይ ይቅርታ ቤተሰቦቹን ጥሩ ናቸው በጣም ቤተሰቦቹ። እኔ ያኔ ያው ከጸገነት ጋር ቀይራ ይሆናል እንዲህ ምናምን ስለነበረው ያው ካለው ነገር አንፃር ገብቷል። ከራስ ከምትፈጥረው ማን ነው የሚቀይረው? ላስረዳ ካለው ነገር አንፃር ነው ገብቷል። እምልህ ሰው እንግዲህ ከእሷ ጋር ከነበረን ግንኙነት አንፃር እንዲህ ልታረግ ትችላለች እንዲህ ምናልባት ሳለ አይደል የምትፈጥረው ነገር። አሁን ደግሞ ምን ልል እችላለሁ? እስኪ አስበው። ምንም ልል አልችልም። በቃ እግዚአብሔር ይናገርልህ። መድረክ ድረስ መጥቻለሁ። እዚህ ድረስ ተጋፈጥኩ። ከአሁን በኋላ ምንም የለም። ብዙ ሰው እንደውም ልጆቹ እሱን ይመስላሉ፣ እኔም ልጆቹ እሱን ናቸው የሚመስሉት። ደግሞ እንዳጋጣሚ እግዚአብሔር ነው የሚያውቀው። እኔ ምንም ሶስተኛ እንሂድ ምናምን ማለት ፓወር የለኝም ምንም ማለት ነው። ከፈለግሽ ነው መሄድ ይችላል። ተቻለ ብቻ መሄድ ይችላል። መሄድ ይችላል። እናቴን ይቅርታ ሶስተኛ ምን ነው አይደለም መሄድ ይችላል። ልጆቼን አላንገላታቸው። እውነቴን ነው የምልህ ይሁን ይሄ ይቅርታ አሁን ልጆች ናቸው ብዬ መናገር ድፍረቱ የለኝም እያልኩ እኮ ነው። ልጅ አሁን ሁለተኛ ጊዜ ልጆች ናቸው ብዬ ተናገርኩና እህቱ መታ ስትቀበልም እኮ አስገድዳኝ አይደለም በፍላጎት ሰጠዋት። የሌላ ሰው ጋር ቢሆን ኖሮ አልሰጣትም አይደለ? አሁንም እሱ ጋር ደግሞ ተጋፍጬ አመጣሁት አይደለ? ካመጣው በኋላ ደግሞ ልጆች ናቸው ብዬ ባለፈው 100% ተጋፍጬ አወራው አይደለ? ካሁን በኋላ ግን 100% ልጆች ናቸው ብዬ መናገር አንደበት የለኝም። የሚናገረው ይናገር። ገብቷል እምልህ። ስለዚህ እግዚአብሔር አላለውም። በቃ ሁሉን ነገር የሚያውቀው እግዚአብሔር ነው። የሚያውቀው መድኃኒዓለም ነው። እኔም በልጅ ባርኮኛል። ገብቷል እምልህ። ልጆቼ አሁንም እንዲህ አሁን ዞር ብዬ እሞታለሁ በቃ እገላለሁ ራሴ ምናምን ስላለበት በቃ የዓለም መጨረሻ አይደለም። ዮናስ ልጆች ማለት በቃ እንደራሱ ያሳድጋቸዋል። እኔም ልጆቼን እንከባከባለሁ። በቃ እሱን ሶሪ ይለዋለሁ። ከዚህ በተረፈ ፈጣጣነሽ ምናልባት ምናምን አሁን የሚዲያውን ጫና ችዬ ነው እዚህ ድረስ የመጣሁት። ሶስተኛ ጊዜ አልጋፈጥም እኔ ገብቷል። የሚጋፈጥልኝ